በአዲስ አበባ ዩኒቨርሲቲ የሳይካትሪክ ትምህርት ክፍል መምህርና የጥቁር አንበሳ ሆስፒታል የአይምሮ ሐኪም የሆኑት ተባባሪ ፕሮፌሰር ዶክተር ዳዊት ወንድማገኝ የተጻፈው አለመኖር የተሰኘ ልብ ወለድ መጽሐፍ ባሳለፍነው ሳምንት ውስጥ በባታ መናፈሻ ተመርቋል። ጥልቅ በሆኑ ፍልስፍናዊ ሐሳቦች የስነ ልቦና ዙሪያ ጉዳዮች የሚያጠነጥነው መጽሐፉ በሕክምናና ሐኪሞች ዙሪያ ትኩረት አድርጎ ማህበራዊ፣ ፖለቲካዊና ስነ ልቦናዊ ጉዳዮች ላይ ጥያቄ ያነሳል ተብሏል። ዶክተር ዳዊት በዚህ መጽሐፍ ሊያስተላልፉት የፈለጉት አንድም መልእክት እንደሌለ የገለጹ ሲሆን ዓላማዬ አንባቢ ራሱንና አካባቢውን እንዲጠይቅና እንዲፈትሽ መገፋፋት ነው ብለዋል። ደራሲው ከዚህ ቀደም ቤት የመቱ ሐሳቦች የሚል ግጥም ለተደራሲያን አበርክተዋል። በዕለቱ ዶክተር ዳኛቸው አስፋው፣ ወይዘሮ ሶሎሜ ታደሰ፣ ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ በመጽሐፉ ላይ ዳሰሳ አድርገዋል። ሙሉ ዝግጅቱንም ከቪዲዮ ላይ ይከታተሉ። ዶክተር ዳዊት ገጸ ባህሪው ማለት ነው ወይኒ ሲወርድ የሚማረር አይደለም። ገጸ ባህሪያቶች ብዙ ጊዜ አይማረሩም። ነገሩን ማየት ነው የሚፈልጉ። ሞተውም ተነስተውም በአደገኛ ሁኔታ ላይ ሆነው ያን ነገር ለምን ሆነ ብለው ማየት ነው እንጂ ሲማረሩ አናያቸው እና ወይኒ ሲወርድ አይማረርም። ልክ የሚመስላችሁ የኤንሪኮን ኬክ ቁጭ ብሎ እየበላ የሚጫወት ወይም ደግሞ የካልዲስ ማኪያቶ እየጠጣ የሚጫወት የሚስቅ ነው የሚመስለው። 312 ላይ ገጽ ላይ ሰብለ በዚህ በጣም ተረጋግቶ ስታየው ታስረህ ታውቃለህ ትለዋለች። መቼ ተፈትቼ አውቃለሁ ነው የሚላት። ነፍስ ካወቁበት እድሜ ጀምሮ ከሌሎች ጋር ለመኖር በስንት ገመድ ታስሬ እኮ ነው የኖርኩት። እስር ቤት እኮ በእነዚህ የአብሮ መኖር ገመዶች አልገራ ያለውን ሰው ለማግለል የተቋቋመ ነው ካለ በኋላ እንደገና ደግሞ እስር ቤትና ሐኪም ቤት እኮ ይመሳሰላሉ ነው የሚለው። ሁለቱም የበሽተኛ ማስተኛና ማከሚያ ናቸው። ሐኪም ቤት የአካልና የአእምሮ ህመምተኞችን ማኖሪያ ሲሆን እስር ቤት ደግሞ የማህበራዊ ህመም ታካሚዎችን ማረፊያ ነው ይለናል። ወህኒ ቤት ለዶክተሩ ለገጸ ባህሪውም ሆነ ለደራሲው ትልቁ የነጻነት ቦታ ከእስር የመፈታት ስፍራ ሆኖ ነው የቀረበው። ዶክተር ደስታ ሰብለ ልትጠይቀው ስትመጣ ከኔ እኮ አንቺ ነሽ መጥፎ ቦታ ያለሽ ነው የሚላት። ደራሲው እና ሐሳብ ትንሽ ገፋ ቢያደርገው ኖሮ እስር ቤትን እንድንጓጓው ሳያደርገን አይቀርም። እሺ እየጨረስኩ ነው። ሌላው እዚህ መጽሐፍ ላይ እንዳንድ ችግር ያየሁት ነገር አለ። ሻለቃ ኃይለ ገብረስላሴ እንግዲህ ሀገራችን በዓለም አደባባይ ላይ እንድትታወቅ ብቻ ሳይሆን የምትባለው ሆሄ ተብላ እንድትታወቅን ባለ ድርሻ ነው። ኃይሌ ተሰሚ ሰው ነው። ተጽዕኖ ፈጣሪነቱን ቀላል አይደለም። ይህ የኃይሌ ስህተት ከኮሜዲያን ቀልድ መፍጠሪያነት አልፎ ወደ በሽታነት ያደገ አርጌ ነው ማስበው። በዘመናችን ከፊልም ተዋናይነት ቀጥሎ ቀላሉ ስራ ጋዜጠኝነት ይመስለኛል። መናገር ከቻላችሁና እንደምንም የሬዲዮና ቴሌቪዥን ጣቢያዎችን እጃችሁ ይዞ የሚያስገባችሁ ሰው ካገኛችሁ ጋዜጠኛ ልትሆኑ ትችላላችሁ። አንዲት እናት እንደው ልጄ እዚህ ተቀምጣ አለ ስራ ሱሪን ከምትጨርስ ምን አለ እንደ ሰው ልጆች ቲያትርና ፊልም ብትሰራ አሉ ብለን እንቀልዳለን። አሁን ጋዜጠኝነትም እንደዛ ነው። ይህ በሽታ እዚህ አለመኖር መጽሐፍ ውስጥ መግባቱን ሲገልጽ እንግዲህ በታላቅ አክብሮት ነው። ይሄ እንግዲህ አሁን ለብዙዎቻችሁ ይሄ ስሜት ከሰጣችሁ አላውቅም። እኔ ግን በጣም የሚያናድደኝ ነገር ስለሆነ የተለያዩ ገጾች ላይ ለምሳሌ ገጽ 78 ላይ እችላለሁ ተብሎ መጻፍ የነበረበት እችላለሁ ተብሎ ነው የተጻፈው። ይሄ ትናንሽ ልጆች የሚፈጥሩ ስህተት ነው። አሁን ምናልባት እንደኛ ቄስ ትምህርት ቤት ገብተው ያልተማሩ ልጆች ይሳሳቱት ምንም ማለት ነው። ገጽ 214 ላይ ነግሬሃለሁ የሚለው ነግሬሃለሁ ተብሎ ነው የተጻፈው። 269 ላይ እንደዛው ነግሬሃለሁ የሚለው ነግሬሃለሁ ተብሎ ተጽፏል። 270 ላይ የውስጠት ተደግሟል። 293 ላይ ደግሞ ውየልሃለሁ የሚለው ውየልሃለሁ ተብሎ ነው የቀረበው። ነግሬሃለሁ የሚለው ነግሬሃለሁ የሚለው ነግሬሃለሁ ተብሎ ነው የቀረበው።
እከላከላለሁ የሚል ደግሞ አለ። እከላከላለሁ እንደማለት ነው። 305 ላይ 340 ላይ ደግሞ ጀመረክ ይላል። ጀመረህ ለማለት ነው። ይሄ በጣም የሚያናድድ ነው። እኔ ለእናንተ ምን ስሜት እንዳለው አላውቅም። ለእኔ ግን በጣም የሚያናድድ ይህን ከሚያህል ስራ ይሄ ሊጠበቅ አይገባም ብዬ ነው የማስበው። እነዚህ እንግዲህ እኔ አይኔ ውስጥ በቀላሉ የገቡ ናቸው እንጂ ይሄ ብቻ ነው ብዬ አላስብም። ምክንያቱም መጽሐፉን አንዴ ብቻ ስለሆነ ያነበብኩት ከዚህ በላይ ማውጣት አልቻልኩም። እኔ አይኔ ውስጥ የገቡት ናቸው እነዚህ። እንግዲህ መግቢያው ላይ የተገለጸው እውነት የመሰለውን ሁሉ መጠየቅና ማፍረስ እዚህ ላይ የሚሰራ አይመስለኝም። እነዚህ ስህተቶች ከደራሲው ይልቅ ተጠያቂ በላይ ተያቢዎቹ ቤተልሔም ብርሃኑና ብዙአየሁ አበጋዝ እንዲሁም አርትዖት ስራውን የሰሩ መብራቴ ኃይሌ የበለጠ ተጠያቂ ናቸው ብዬ አስባለሁ። ምክንያቱም የደራሲው ስህተት ነው እንዳንል እነዚህ ቃላቶች በመጽሐፍ ውስጥ ተስተካክለው ነው ብዙ ቦታ ላይ ያሉት። አልፎ አልፎ ያሉ ናቸው እንጂ መጽሐፉ ላይ እነዚህ በዚህ መልክ አይደለም የቀረው። የደራሲው ቢሆን ኖሮ በብዛት ይገኛሉ። አሁን እኔ መጽሐፉን በጣም ስለወደድኩት ዶክተር ዳዊትንም በጣም ማከብረው ሰው ስለሆነ እንጂ አሁን እኛ ሀገር በሚታተሙ መጽሐፍት ላይ እነዚህ ማውጣት ቀልድ ነው። ዝም ብሎ ማንበብ ብቻ ነው ይቻላል። አሁን ከቃላቱ ይልቅ ስሜቱን እየተረዳን ነው የምናነበው። ግን እዚህ መጽሐፍ ላይ በምንም አይነት ይሄ መኖር አልነበረበትም ብዬ ነው የማስበው። አለመኖር ስለ እውነት፣ ስለ መውለድና መወለድ፣ ስለ ሕግ፣ ስለ ስልጣን እንዲሁም ስለ ስልጣን ሲነሳ እዚህ መጽሐፍ ላይ ከአንድም ሁለት ጊዜ ለሰብሳቢዎችና የክብር እንግድነት የመጡ ባለስልጣናት ሹልክ ብለው ገቡ ተብሎ ነው የተገለጸው። አንድ ቦታ ላይ እንደው እኚህ ሰው ወደ አዳራሹ ሹልክ ብለው እንደገቡ ሁሉ ወደ ስልጣኑ ሹልክ ብለው ይገቡ ይመስለኛል ይላል። ሄዲ ከሰዓት ጋር ይሄድ አቤት ከሰዓት ጋር ይሄድ። እሺ ጨርሻለሁ። ችናት እንግዲህ ባለስልጣናቱ፣ ፕሮፌሰሮቹ፣ ዶክተሮቹን የክብር ካባቸው መጽሐፉ ላይ የክብር ካባቸውን በተለይ ዶክተሮቹን ደግሞ ገዋናቸውን አውልቆ ራቁታቸውን እርቃናቸውን የሚያሳየን ለምን ደራሲ የበለጠ ያተኮረው ታሪክን ከመተረክ በላይ ሀሳብን ማሳየት ላይ ስለሆነ የዶክተሮቹ ሀሳቦች በግልጽ የገጸ ባህሪያቱ ሀሳቦች የሀሳብ ግጭታቸውን በግልጽ ነው የሚናቸው። ምንድነው ሰው መሆን? በምንስ ነው ሰው የተባለው? ደራሲው ሰውነትን እኛ ባለመደው መልኩ ሊገልጽልን ይሞክራል። ገጽ 112 ላይ ገላው በእናቱ ሆድ የለመደው ሙቀት ሲቀርበት እንዳይበርደውና እንዳይቆረፍደው ልብስ መደረብን፣ ቆይቶ መለያን፣ ስምን፣ ሃይማኖትን፣ ዘርን፣ ብሔር፣ ሙያ፣ ትምህርት፣ መኖሪያ ሰፈር የመሳሰሉ ግዑዝ ምናባዊ አልባሳትን በመደረብ ሰውነቱን ያጣል ይለናል። የሰው ልጅ ሰውነቱን ያረጋግጣል ሳይሆን ሰውነቱን ያጣል ብሎ ነው የገለጸልን። በአጠቃላይ ብዙ ስብሰባዎች ላይ ከቃላት ሁሉ በላይ በአጠቃላይ የምትለዋን ወዳታለን እየተጠቃለለ ስለሚሄድ በአጠቃላይ አለመኖር ከልብ ወለድ ሕግጋት በላይ ዋጋ የሚያወጡ ሀሳቦችን በጠራ አገላለጽ ደራሲውን ከለመድነው ወጣ አድርጎ ያሳየን፣ ቢያንስ መጠየቅ ከመልሱ በላይ አስፈላጊያቸው መሆኑን ያሳየ፣ ነባሩን ደንብ ጥሶ የራሱን ደንብ ያበጀ ስራ ሆኖ አግኝቼዋለሁ። ይህን ስራ ስላገኘን አበረታቾቹን ማመስገን ይገባናል ብዬም አስባለሁ። ግን በመጨረሻ ላይ ዶክተር ደስታ ማን ነው ብዬ ጠይቃለሁ። ራሱ ዶክተር ዳዊት ነው። አመሰግናለሁ። ገጽ 148 ላይ ራስ ወዳድነት ይሆን ይላለሁ። አሁን ራስ ወዳድነት አለ፣ ለመኖራችንም መሰረታዊ ነው። ሆኖም ግን የኛ ራስ ወዳድነት ድንበር የለሽ ሆነ። የደም ጎርፍ በእግራችን ስር ሲፈስ ጫማችንን እስካልነካው ድረስ መኖሩ አይታየንም። ሐዘን ጥሎን ጠፍቷል። መከራ በዙሪያችን ተንሰራፍቷል። ተራምደነው እናልፋለን። የሌላው መከራ የእኛም መሆኑ ተሰውሮብናል። እኛ እያንዳንዳችን ከሌላው በጣም የተለየንና የራቀን ይመስለናል። ማንነትና ምንነት የግል ጉዳይ ሆኖብናል አለ ደስታ። ይህም በሚያወራበት ጊዜ ድምፁ እየሰለለ መምጣት ጀመረ። ንግግሩን አቋርጦ ምራቁን በማወጥ ጉሮሮውን አረጠበ ይላል። ይቀጥላል ሀሳብ። ይሄ ልቦወለድ መጽሐፍ የረጅም ልቦወለድ መጽሐፍ በጣም በሳል በሆኑ ሀሳቦች የታጨቀ ነው። እንግዲህ ስታነቡ የምታገኙት ነው።
ሂደቱ ላይ የተወሰነ ነጥብ ላነሳላችሁ ፈልጋለሁ። ይህንን ረቂቅ ጽሁፍ በዝርዝር ከተመለከትኩት በኋላ እና አንብቤም ከጨረስኩ በኋላ ዝርዝር አስተያየቶችን በመያዝ ከደራሲው ጋር ነው የተነጋገርነው። ከደራሲው ጋር የልዩነት ሀሳብ የሆነብን መጀመሪያ ላይ ነው የተለመዱትን የስነ ጽሁፍ አላባያዋን ጥሷቸዋል። ደራሲው የታሪኩ መዋቅር እንዴት ነው የተዋቀረው? ጭብጡ ምንድን ነው? ግጭቶቹ የት ጋር ነው ያሉት? ሰስፔንስ አለው ወይ? ይሄ ልብ ሰቀላ ደራሲ ቴዎድሮስ ያለው እነኚህ ዝርዝር የስነ ጽሁፍ አላባያን የት አሉ? በምን መንገድ ነው ድርሰቱ የተጻፈው? ብዙ ሀሳቦች ያሉት ነው። ብዙ የሚያስተምሩ ብዙ ትችቶች፣ ማህበራዊ ትችቶች ጭምር ያሉት መጽሐፍ ስለሆነ መጽሐፉን አንብቤ እስክጨርስ ድረስ እንደሚታተም ያመንኩበት መጽሐፍ ነው። በሀገራችንም ላይ እየተዋወቁ ካሉ የስነ ጽሁፍ ጃነሮች ውስጥ ይሄኛው አንዱ መሆኑን አምኜበታለሁ። ግን በዚያ ጉዳይ ላይ የተለየ ሀሳብ ስለነበረኝ ከደራሲው ጋር ተወያይተናል። ወደ መስማማቱ የመጣንበት እና እኔ የሚያመንኩበት ነጥብ ምንድን ነው? አዲስ ነገር ደራሲው አስተዋውቆናል። የነበረውን የማፍረስ አንስትራክቸር የማድረግ አሁን በልብ ወለድ ውስጥ በአጭር ልብ ወለድም በረጅም ልብ ወለድም ከኔ በላይ ብዙ የምታውቁ ሰዎች አላችሁ። የተከበረም ደራሲ አለ፣ ብዙ የሚያውቁ ደራሲ እዚህ መካከላችን። በእኔ ንባብና በእኔ ትምህርት መሰረት ልብ ወለዶች የሚከተሉት ሂደት አላቸው። ሄደው እየቋጩ እየደመደሙ ነው የሚሄዱት። ክላይማክስ ወደሚባለው ታሪኩ እያደገ ሄዶ መጨረሻ ክላይማክስ ላይ ደርሶ ታሪኩ ይደመደማል። ይሄ ሂደት መጀመሪያው ላይ አልታየም። ብዙ ያደጉ ነገሮች አሉት። በኋላ ለምንድን ነው የሆነው የሚለውን የደራሲው ትምህርት ከደራሲው ትምህርት ጋር የተያያዘ ነው። በስነ ልቦናም በፍልስፍናም በሳይኪያትሪም ባለው ትምህርት መሰረት ወደ ፍልስፍናው ባጋደለ አቀራረብ ይሄ ድርሰት ረጅም ልቦለድ አሁን የያዘውን መልክ ሊይዝ ይችላል። ለሰዎች እድል የሚሰጥ ድርሰት ነው። ዝም ብለን እየደመደምንና እየዘጋን መሄድ ሳይሆን እያንዳንዱ አንባቢ በዚያ ቦታ ላይ ምን ማድረግ አለበት፣ የነበረውን እያፈረሰ መሄድ፣ በነበረው መንገድ መሄድ ሳይሆን የነበረው ማፍረስ፣ ስቴተስ ኳ የሚባለውን መገልበጥ የሚል አቀራረብ ነው ያለው። እኔ በሀገራችንም ድርሰት በሌሎችም እንደዚሁ ባነበብኳቸው እስካነበብኩት ድረስ የዚህ አይነት አቀራረቦችን ብዙም አላስተዋልኩም። ስለዚህ መጨረሻ ላይ እኔ ይህንን ጽሁፍ እንደመመልከቴ የአርትዖት ስራውን እንደመስራቴ ተስማምቼበታለሁ። ይሄ ማለት ግን ምንም የስነ ጽሁፍ አላባያን የሚባሉት ነገሮች አልተጠበቁም ወደሚል መደምደሚያ አንሄድም። ቅድም ደራሲ ቴዎድሮስ እንዳለው የሚያመዝነው በዚህ ድርሰት ውስጥ ገዢ የሆነው ዣነሩ የትኛው ነው የሚለውን ለመመደብ፣ በየትኛው ዘውግ ውስጥ ነው የሚመጣውን የሚለውን ለመመደብ በእኔ በኩል የደራሲ ቴዎድሮስን አገላለጽ ለመጠቀም ህሊናይና ስነ ልቦ ላይ ግጭቶች ያመዘኑበት ነው ይላል። ይሄን ነው ያየሁት። ኢንተርናል ኮንፍሊክት በዚህ ድርሰት ውስጥ ገዢ ሆኖ ነው የወጣው። ስለዚህ በየትኛው ንዑስ ዘውግ ውስጥ ይመጣል ብዬ ነው በራሴ በኩል ያየሁት። ሳይኮሎጂካል ኖቨል በሚለው ንዑስ ዘውግ ውስጥ ይመጣል። እንግዲህ እዚህ ላይ ብዙ አከራካሪ ነገሮች ሊመጡ ይችላል። በአብዛኛው ገዢ የሆነው ሀሳብ ይሄ ነው ብዬ አምናለሁ። ስለዚህ ከዚህ አንጻር ብዙ ጠቃሚ የሆኑ ነገሮች አሉት። እየቀዘቀዘ የመጣውን የረጅም ልቦለድ ስራ፣ በሀገራችን ውስጥ ያለውን የረጅም ልቦለድ ስራ በአሁኑ ሰዓት በተወሰነ ደረጃ ማንሰራራት ጀምሯል ብዬ አስባለሁ። እያንሰራራ ለመጣው የረጅም ልቦለድ ስራ ይሄ የራሱን ድርሻ የሚያበረክት የረጅም ልቦለድ ነው። ደራሲ ዶክተር ዳዊት ጥሩ ስራ ሰርቷል የሚል እምነት አለብን። እኔ ያመንኩትን ነው። ብዙ ማህበራዊ ትችቶች አሉበት። በብዙ ቦታዎች ላይ ይገባል። በትምህርት ላይ ይገባል፣ በሕክምና ላይ ይገባል። እዚያው በሙያው ዙሪያ ያሉትን ላይ ሁሉ የሰላ ትችት የሚያደርግ መጽሐፍ ነው። አንዳንዶቹ ላይ አንስተን እንደውም ተነጋግረናል።
በጣም ከበድ የሚሉ ትችቶች አሉበት። በአጠቃላይ በአኗኗራችን ላይ ብዙ ነገሮችን ይነግረናል። ብዙ ፍልስፍና ሀሳቦች አሉት፣ ብዙ የስነ ልቦና ሀሳቦች አሉት እና ብዙ የሚጨምር ነገር ነው እንጂ ያለው የሚያጎል ነገር አይደለም ያለ ድርሰት ብዬ ነው ማምነው። ካርቶስ ስራው ጋር በተያያዘ አሁንም ለቀማ የሚጠይቁ ስራዎች አሉ። ከታተመ በኋላ ያለውን ድርሰት ተመልክቼዋለሁ። ደራሲ ቴዎድሮስ እንዳለው በሚቀጥለው እትም ሁለተኛው እትም ሲታተም መታየት ያለባቸው ጉዳዮች እንዳሉ አምናለሁ። በአጠቃላይ ለሀገራችን አንባቢያን አንድ ጥሩ ድርሰት ቀርቧል የሚል አስተሳሰብ ነው ያለኝ። አመሰግናለሁ። ዶክተር ደስታ ጥያቄዎች ላይ ነው መጀመሪያ የቆየሁት። ምክንያቱም በቅርቡ በ20ኛው ክፍለ ዘመን ያሉ የአመራር ክህሎት ስልጠናዎች በሙሉ የሚሉት አንድ ነገር ምንድን ነው? የመሪዎች ትልቁ መሳሪያ ወይም the biggest tool of leaders is questioning ይላል። መጠየቅ ትልቁ መሳሪያ ነው ኢቭን ለሊደርሽፕ ተብሎ በዓለም ቲዎሪስ ላይክ appreciative inquiry meaning inquire ማለት curious መሆን መጠየቅ የሚለው ቃል አማርኛ ሌላ ስላጣሁለት ነው። አምሹር እዚህ ላይ የተቀመጡ ይነግሩኛል፣ ግን በአማርኛ ሁሉ ነገር መጠየቅ ነው። ግን በእንግሊዝኛ there is asking, there is questioning and there is inquiring እና እዚህ መጽሐፍ ላይ በብዛት ሲሄድ ያየሁት ኢንኳየሪ ደግሞ የፈጠራ ሶርስ ነው። ኢንኳየሪ የኪሪየስ ማይንድስ ወይም ደግሞ የጉጉ አእምሮች ውጤት ነው። ኢንኳየሪንግ የመረዳዳት ቅድም እንደተባለው ባንግባባም ባንስማማም ግን የመረዳዳት ካፓሲቲን ከፍ የሚያደርግ ነገር ነው። ከሁሉ በላይ ግን ኢንኳየር ስናደርግ አንድ ነገር ዲስራፕት እናደርጋለን። አፈርማቲቭሊ ዲስራፕቲቭ የሚሉት ነገር አለ። አፈርማቲቭሊ ዲስራፕቲቭ ኳሽንስ ይባላል። ያለውን ስታተስ ኮ ግፍትር አድርገው እንኳ ባይጥሉ የሚረብሹ የሚነቀንቁ ነገሮችን የሚፈጥሩ ጥያቄዎች ነው ዶክተር ደስታ እየጠየቀን እንዲለው። ብዙ ጊዜ እንደዛ አይነት የመጠየቅ ሁኔታና የመጠየቅ ካፓሲቲ ባለበት ህብረተሰብ ውስጥ ነው ፈጠራ ያለው። ቢኮዝ ኤክሰለንስ እና ክሬቲቪቲ ስታተስ ኮ ውስጥ የለም። ኤክሰለንስ እና ክሬቲቪቲ ኬኦስ ውስጥ ነው። ኬኦስ የሚፈጠረው ዲስራፕሽን የሚፈጠረው ደግሞ ፓወርፉል ኳሽንስ የሚጠይቁ ሰዎች እየበዙ ሲሄዱ ነው። ያም ሆኖ ግን እኔም ሁሌ የምለው ነገር ነው መጠየቅ አንወድም፣ መጠየቅም ብዙ አንወድም። ለምንድን ነው የሚለውን አልተፈላሰፍኩበትም። ሌላ ሰው ሊፈላሰፍበት ይችላል። ግን የኔም የራሴ ግምቶች አሉኝ። ግማሹ ሰው ታሪካችን ነው ይላል፣ ግማሹ ሰው ሃይማኖታችን ነው ይላል፣ የተለያየ ነገር ይላል። ከሱ በላይ ግን ስለዚህ እንደዚህ አይነት አሁን መጽሐፍ መጀመራቸው ምናልባት ይህንን አስተሳሰባችንን ዲስራፕት የማድረግ ኮንትሪቢሽን ይኖራቸዋል ብዬ ተስፋ አደርጋለሁ። ኢንሪል ላይፍም ግን የሚጠይቁ ሰዎች አሉ፣ እኔ አውቃለሁ። ግን ይሞክራሉ፣ ወደኋላ ይመለሳሉ፣ ይሞክራሉ፣ ወደኋላ ይመለሳሉ። ምክንያቱም ሳምሃው የምንኖርበት ኤንቫይሮንመንት ዲፈረንስን አይደለም ቶለሬት የሚያደርገው፣ ሴምነስን ነው ቶለሬት የሚያደርገው፣ መመሳሰልን ነው ቶለሬት የሚያደርገው እንጂ ተመሳስሎ ቁጭ ያለን ነገር መጠየቅ ቶለሬት አደርገው። ያንን ደግሞ ለምንድን ነው ቶለሬት የማደርገው ብዬ አንድ እርምጃ ይቻለሁ። ከተለያየ ምክንያት ይመስለኛል። አንድም እነኛ ተመሳስለው ቁጭ ያሉ ሰዎች ስለሚረበሹ ይመስለኛል፣ የሚደብራቸው ይመስለኛል። ምክንያቱም ከተረበሹ ሌላ ነገር ሊሆኑ ነው፣ ሌላ ነገር ሊያስቡ ነው፣ ሌላ ነገር ሊሞክሩ ነው። እሱን ደግሞ ማንም ሰው አይፈልግም። ስለዚህ ጠያቂው ወይ ደግሞ ዲስራፕት የሚያደርገው ሰው ሁለት ምርጫ ብቻ ይቀረዋል። አንድም መመሳሰል አይደል፣ አንድም ደግሞ መገለል ነው። ሰው ህብረተሰባችን የተለየ አስተሳሰብ ያላቸውን ሰዎች፣ ኦፒኒየን ያላቸውን ሰዎች ቻሌንጅ የሚያደርጉ የሚጠይቁ ሰዎችን የሚያገል ነው፣ የሚያከብርም የሚሸልምም ማለት ነው። ይልቅዬ እንደ ዶክተር ክብሩ አይነቶቹ የሚኮፈሱትን ምሁር ነን ዋቴቨር ነን የሚሉትን መከበርን በመፈራት የሚያመጡትን ተሸክሞ ሽሩሩ ብሎ የሚሄድ ህብረተሰብ ውስጥ ስለምንኖር ይመስለኛል። ሁለተኛ ሪፍሌክት ያደረኩባቸው ኦፍኮርስ አራቱ ሴቶች ናቸው። አይዳ ዊንታ፣ ሰብለና ሰምሰጡ ውቢት ይባላል። አራቱ ሴቶች ገጸ ባህሪያት በዚህ መጽሐፍ ላይ ለየት ባለ መልኩ ቀርበዋል።
ብዬ ደስ ብሎኝ ለየት ያለ ማለት ወጣ ያለ ራሳቸውን የቻሉ አንዷ የተማረች አንዷ ዶክተር አንዷ ሃውስ ዋይፍ ሪጋርድለስ ኦፍ ዋት ዴር ዱዊንግ ግን በተወሰነ ደረጃ የራሳቸው ሀሳብ የራሳቸው ማንነት ያላቸው ሊወያዩ የሚሞክሩ ያለውን ህብረተሰብ ቻሌንጅ ሊያደርጉ የሚሞክሩ አሁን ዶክተር ዊቢት ስታረግና ለዶክተር ክብሩ ስትናገር በፈቃድ እኮ አይደለም የሚረገዘው ትልጅ ሶ ኢት ሃዝ ናቲንግ ቱ ዱ ዊዝ እሷ መውለድ ከፈለገች ሾዝ ገኒዶት ኤኒዌይ ሶ ይህን ያህል ሊበሬትድ የመሆን ነፃ ራስን ነፃ የማውጣት ሁኔታ የታየባቸው ናቸው። ከዛ ግን ምን ቅር አለኝ ትንሽ አሁንም ቢሆን ግን የእነሱ ጋር ፍሬንድ ሆነው የሚመጡ አንዷ የዶክተር ክብሩ አንዷ የዶክተር ደስታ እና ነገ ቆይ እነኛ ለምን ቦይ ፍሬንድ ሆነው እና የዘመኑ ነገር አንድ ሰው ጉልበት ለማግኘት የአንድ ትልቅ ሰው ሚስት መሆን አለበት። ይህን ነው መባል የተፈለገው ወይንስ ደግሞ በምክትልነት ቆይተው አቅማቸውን እንዲያበቁ ነው? ትንሽ አስሟለት። አመሰግናለሁ። ታዲያ መጽሐፍ ዳሰሳ ለማድረግ አይደለም ሲዳሰስ ማይቼ ስለማለት ትንሽ ቃሉም ከበደኝ። መጽሐፍ መዳሰስ አንዱ ማድነቅ ነው እንጂ እንደዚህ አጋጥሞኝ አያውቅምና ብዙ ስለተፈጠረልኝ ዳዊትን አመሰግናለሁ። ሌላው ትንሽ ችግር የሆነብኝ ነገር ደግሞ ገጥሞኛል። ምክንያቱም እኔና ዳዊት ከስም ባሻገር የምንካፈለው ነገር ሙያም አለና የሚያውቁኝ ወዳጆቼ እየደወሉ ለምን አልነገርከን ብሎ አስቸጋሪ ሰዎች አዲስ አድማስ ላይም ወጥቶ ነበር መሰለኝ። እንግዲህ እንደ መሰለኝ አድርጌ አቀራረቡን አላውቅምና በመጀመሪያ መጽሐፉ በአጠቃላይ በመጽሐፉ መጀመሪያ ላይ ጸሐፊው እንደገለጸልን ለተለመደው የልብ ወለድ የአጻጻፍ ቴክኒክ ተገዢ ከመሆን ይልቅ ደራሲው ማለት የሚፈልገውን ሁሉ ሳይል እንዳይቀር በነፃነት የልቡን ለማውጣት ቅድሚያን በመስጠት የተጠቀመበት የመተንፈሻ መንገድ ነው ብዬ አስባለሁ። በዚህ በኩል በደንብ ተሳክቶለታል እላለሁ። ምክንያቱም ጸሐፊው ደራሲው ዳዊትን ስታውቁት በስብዕናው የመጠየቅ ጉጉት የማይለየው ዘወትር በመጠየቅ መገረምን፣ መደመምን፣ መመሰጥን ስንቁ ያደረገ ሰው ነው። ስለዚህ የመጽሐፉ አንደኛው ገጸ ባህሪ ደስታ በሁሉ ነገሩ የደራሲው አፍና ልብ ሆኖ የቀረበ ወይም የተወለደ ይመስለኛል። በእርግጥ ከትህትና ይሁን ወይም የራስን አምሳያ ፈጣሪ ሆኖ መገኘት ከሚፈጥረው የስነ ልቦና ግጭት አላወቅኩም፣ ግን ደራሲው ለደስታ ሌላ መልክና ቅርጽ ሰጥቶታል። ሌላ ሰው መስሎ ቢቀርብም እኔ የማውቀውን ደራሲውን ዳዊት በማይሻማ መልኩ ራሱን ሆኖ አግኝቼዋለሁ። እዚህ ላይ ምናልባት ገጽ 14 ላይ ጥሩ የስነ ልቦና ሀሳብ የያዘ ነገር አይቻለሁ። ምን ይላል? አይ ሰው እኮ ብቻውን መሆን አይችልም፣ አንድ የሚባል ሰውም የለም። በአካል ብቻህን ሆነህ እንኳን በውስጥህ ብዙ ነህ። ከምታውቀውና ከማታውቀው ራስህ ጋር ብዙ ታወራለህ። ይገርምሃል፣ ከራስህ ጋር ማውራት ቢያቅት ወይም ከውስጥ ያሉ ራሶች ደብሯቸው ቢዘጉ ስንት የተጠራቀመ የሰው ግልባጭ አለ መሰለህ ውስጥ። ሁሉም ሰው እናትህ፣ አባትህ፣ ዘመዶችህ፣ ጓደኞችህ፣ ፍቅረኛ፣ የቀድሞዋም ያሆነውም፣ የሞተ የታመመ ያለ በቃ የሁሉም ሰው ግልባጮች በውስጥህ አለ ይላል። ይህ ትልቅ ሀሳብ ይመስለኛል። ያው በስነ ልቦና ትምህርት ኦብጀክት ሪሌሽንስ ቲዮሪ የሚል ትልቅ ራሱን የቻለ ዲስፕሊን ያለው ትልቅ ሀሳብ ነው። ይህ ሀሳብ ደግሞ የደራሲን ስራ በደንብ የሚገልጽ ይመስለኛል። የደራሲ የስራ ውጤት በውስጡ ያሉ የራሱንም የሌላውንም የብዙ ሰዎች የተጠራቀሙ ግልባጮችን አውጥቶ ገጸ ባህሪ ማድረግ ይመስለኛል። የእነሱን ወሬ፣ ሀሳብ እና የራሱን እንዲሁ የሚገልጽበት ስለሆነ ስለዚህ ዶክተር ደስታ ደግሞ በደራሲው ተወክሎ የቀረበ ነው ብዬ አስባለሁ። ሌላው ገጽ 63 ላይ ህይወት የልጅነት ድርሰት ሂደት ናት ይላል። ሰው የሚሆነው በአጋጣሚ አይደለም። አዋቂው ሰው ህፃኑ ልጅ በልጅ አእምሮ የጻፈውን ተውኔት የሚተው ተዋናይ ነው።
የልጅ ጭንቅላት የነገሩትን ይጽፋል፣ የአዋቂ ደግሞ የያዘውን ይተገብራል። መቆጣጠር የሚቻል ነገር አይደለም። ህይወት የልጅነት ድርሰት ሂደት ናት ይላል። ደስታ ነው ይህ የሚለው የደራሲው ሀሳብ ነው እያስባለሁ። እና ገጸ ባህሪዎቹ በአዋቂነት ጊዜያቸው ያላቸውን ባህሪ ለምን ብለን እንድንጠይቅና ምላሹን ደግሞ በልጅነታቸው ከነበራቸው አጋጣሚ ጋር እንድናይ ለማድረግ ችሏል ብዬ አስባለሁ። ለምሳሌ አይዳ የምትባል ገጸ ባህሪ ያለች። ለምን ሰው ያላትን ሁሉ እሺ ትላለች? ለምን ዝምተኛ ሆነች? ከሰው የተለየ ሀሳብ ማቅረብን ለምን ትፈራለች ወይም ትሸሻለች? ለሚለው ገጽ 60 እና 61 ላይ የአይዳ የልጅነት ታሪክ ቀንጭቦ ያሳየናል፣ ምላሽ ይሰጠናል። ክብሩ የሚባለው ገጸ ባህሪ ደግሞ የክብር ነገር ሁሌም የሚያንገበግበው በትምህርት፣ በስራ፣ በኑሮ፣ በጓደኝነት ብቻ በሁሉም ረገድ እሱ የተሻለ ሆኖ መገኘት እንዳለበት ያምናል። ሁሌም አንደኛ ብቻ ነው መሆን ያለበት። ይህንን ደግሞ ምናልባት ባለብላችሁ ደስ ይለኛል። ምናልባት ቤተሰብን የመገንባት ልጅ የማሳደግን ነገር ጠልቀን እንድናስብበት የሚያደርግ ስለሆነ ገጽ 76 ጀምሮ የዶክተር ክብሩን የልጅነት የዚህ ባህሪውን መነሻ የሚገልጸውን አነብላችኋለሁ። አባቱ አቶ በላቸው በአካባቢያቸው የታወቁ ሞገደኛ ነበሩ። ክብሩ ደግሞ የመጀመሪያም የመጨረሻም ልጅ ስለሆነ የልጅ ፍቅር መነሻም መቋጫም ሆኖ ነው ያደገው። አባቱ የእሳቸው ልጅ ከሰፈሩ ሁሉ የተለየ ነው ብሎ ያመኑት ገና ከመወለዱ ነበር። ልጄ በክርታስ ተሸፍኖ ነው የተወለደው፣ እድለኛ ነው የሚሆነው ብለው ማውራት የጀመሩት ገና በተወለደ ማግስት ነበር። ክብሩ አሁን ድረስ በክርታስ ተሸፍኖ መወለድ ምን ማለት እንደሆነ አያውቅም እያለ ይቀጥልና ያጋጠመው አጋጣሚ ምንድነው? እድሜው 5 ዓመት ሲሞላ ወላጆች የመኖሪያ ቤት ቀይረው ወደ ሌላ ሰፈር ሄዱ። ክብሩ አዲሱ ሰፈራቸው በገቡ ማግስት እሑድ ጠዋት የሆነውን መቼም አይረሳውም። ከቤታቸው ደጃፍ ካለው ሜዳ ላይ የልጆች ጨዋታ ድምፅ ሲሰማ እንደለመደው ኳስ ሊጫወት እየቦረቀ ወደ ሜዳው ይወጣል። ሜዳው ጋር ደርሶ ሲቆም ልጆቹ ጨዋታቸውን ይዘው ስለነበር እሱን በውል ያየውም አልነበረም። ለቅምጥሉ ክብሩ ይህ በጣም ያልተለመደ ክስተት ነበር። በቀድሞ ሰፈሩ የሰፈሩ ሰው ሁሉ የክብሩን ብርቅነት አባቱን ላለማስከፋት ብሎ የተቀበለ በመሆኑ የአዋቂም የልጅም ትኩረት ከእሱ ላይ ወርዶ አያውቅም። የፈለገውን ይጠይቃል፣ ያገኛል። እዚህ ሰፈር ግን ክብሩን የሚያውቀው ልጅ አልነበረም። ሁሉም በራሱ ዙሪያ ይሮጣል። አለመታየት የሚፈጥረው የትንሽነት ስሜት ምን ያህል እንደሚያስጠላ የተሰማው ለመጀመሪያ ጊዜ ያኔ ነው። ጨዋታው ለጊዜው ሲቆም ልጆቹ በድጋሚ ለመጫወት ቡድን መስራት ጀመሩ። በዚህ ወቅት ክብሩ ፈራ ተባ እያለ ወደ ልጆቹ ተቀላቀለ። ሁሉም ልጆች ተከፋፍለው ክብሩና አንድ ልጅ ብቻ ቀሩ። ከልጆቹ መሀል ትንሽ ከፍ ያለው ወደ እነሱ በመጠጋት ከሁለት አንዱ ወደ ቡድኑ እንደሚያስገባ ነገራቸው። ክብሩ ደስ አለው። በምንም መልኩ ከእሱ ጋር ተወዳድሮ ሌላ ሰው ሊመረጥ ይችላል ብሎ አያስብም። ሆኖም መራጩ ልጅ የሚያውቀውን የሰፈሩን ልጅ አንተ ግባ ሲለው ክብሩ እንዴ ቀድሜ የመጣሁት እኮ እኔ ነኝ አለ። በዚህ ጊዜ ትንሹ ልጅ እሺ ትችለኛለህ፣ ከፈለክ እንደባለን ከማለቱ ሁሉም ልጆች ጨዋታቸውን ትተው ክብ ሰሩ። ልጆቹ ሲጫወቱ በአንድ ጭንቅላት የሚያስቡ ነው የሚመስሉት። ይህ ባህሪ አዋቂዎች በጅምላ በሚመሩበት ጊዜ ይደግሙታል፣ አለቃ ያለውን ሁሉም በመከተል እያለ ይቀጥልና በኋላ ላይ ክብሩ ይደበደባል። አቅሙ አልቻለም እና ደብደቡኝ አለ እንባ እየተናነቀው። እኔ ነኝ በላቸው። ስንት ናቸው የደበደቡ አሉ በቁጣ አባትየው ናቸው። አንድ ነው ሲል አንድ ነው በልሂድ ቀጥ ብለህ ውጣ፣ አንድ ልጅ ደበደበኝ ብለህ ትመጣለህ፣ መልሰህ ውጣ ሂድ ብለው ጮሁበት። ክብሩ ግራ ገባው። አለመታየትም ይሁን መናቅንም ይቻለው ግን ግድ የለም። በዚህ ላይ ግን መወቀስ ሲጨመር ምን ይሆን? አባቱ ውጣ ከዚህ ሲሉት ሰፈሩ ብቻ ሳይሆን አባቱም ከሰፈሩ ጋር የተቀየሩበት መሰለው። ወላጅ ለልጅ የደህንነት ስሜት ምንጭ ነው። ልጅ ፈጣሪን ከማወቁ በፊት የሚያውቀው ወላጆቹ ነው። በኋላ ለፈጣሪ የሚሰጠውን እምነት ቀድሞ የሚሰጠው ለወላጅ ነው። ወላጅ ባለማወቅ ይህን እምነት ሲያፈርስ ልጅ ብቸኝነትን ይመርጣል። የክብሩ አባትም በቀድሞ ሰፈራቸው ማንም ልጅ ክብሩን ተናግሮት የማያውቀው እሱን ሳይሆን እሳቸውን ፈርተው እንደነበር አያውቁም። አሁን እሳቸው በማይታወቁበት ሰፈር ውስጥ ልጃቸው ተራ መሆኑ አልገባቸውም። ክብሩ ደግሞ ብርቅዬነት እንደ ጉም ተኖ ሲጠፋ ተሰማው። አባቱን ሸሽቶ ወደ ውጭ ሲወጣ ልጆቹ ጨዋታቸውን ቀጥለዋል። እሱን ከነመፈጠሩ ረስተውታል። ከልጆቹ መሀል ትንሹ ልጅ ድጋሚ ሲያየው ጨዋታውን አቆመና እጁን ወደ ክብሩ ቀስሮ ፈሪ አለው። ሌሎችም ቀጠሉ። ፈሪ ክብሩ መሄጃ አጣ። ትንሽ እጁ
ትንሽ ፊቱን መሸፈን አልቻለች። በቆመበት እንባው ዱብ ዱብ ሲል ልጆቹ በደስታ ፈሪ ፈሪ ማለታቸውን አደመጡት። ክብሩ እዚያው እንደቆመ ሁለተኛ በሰው ፊት ቆሞ ላለመሳቀቅ ለራሱ ቃል ገባ። ሁሌም አንደኛ መሆን አለበት፣ እንደሚችል እርግጠኛ ካልሆነ አይወዳደርም ይላል። ይሄ እንግዲህ በጥልቀት ሌሎችም ገጸ ባህሪዎች ላይ ያየሁት የልጅነት አጋጣሚ በኋላ ላይ ያለን የአዋቂነት ስብዕና እንዴት እንደሚገነባ በደንብ የቀረበበት ይመስለኛል። በመጨረሻ ወደ ደስታ ስንመጣ ደስታ እንግዲህ ቅድም እንዳልኩት የደራሲው ወካይ ገጸ ባህሪ አድርጌ ነው የማየው። የሚጠይቀው የሚተነትነው ጥልቅ የፍልስፍና ሀሳቦችን የሚያነሳው በዋነኛነት ደግሞ መጽሐፉ ማዕከል ያደረገውን ያለመኖርና የመኖርን ጥያቄ የሚያነሳው እሱ ነው። ለምን ብለን ስንጠይቅ ገጽ 93 ከ95 ድረስ ልደትና ሞት አንድ ላይ ተቀላቅለው በዶክተር ደስታ ህይወት ውስጥ በአንድ ቅጽበት ሲያጋጥሙት ያጋጥመናል። እሱ ልደቱ በሆነበት ዕለት አባትየው ስትሮክ እንትን ብሏቸው ወደ ሞት ጉዞ የጀመሩበት ብለን ልንወስደው የምንችለው ዕለት ሆነ ማለት ነው እና ልደቱ እና ሞቱ አንድ ላይ የመጡበት ነው። ይንት በማየት ኮንተምፕሌት ነው የሚያደርገው እንጂ ቅኝትና ዳሰሳ ላይ በተመሰረተ በእንግሊዝኛው ኦብዘርቬሽን መንፈስ ላይ የተጻፈ አይደለም። በመዳሰስና በትዕይንት መካከል ምን ልዩነት አለ? ዳሰሳ መለካትን፣ መስፈርን፣ መቁጠርን ወይንም በሰዎች መካከል ያለውን ግንኙነት እና አይ ኤንድ ኢት አድርጎ ያቀርበዋል እንደ ኦብጀክት ማለት ነው። ዶክተር ዳዊት አቀራረቡ አይ ኤንድ ሳው ነው ያለው። ዳያሎጉ በሁለት ኢንተር ሳብጀክቲቭ በሰዎች መሀል ያለ ነው እንጂ አንደኛው የበላይ ሆኖ ሌሎቹ ደግሞ የበታች ሆኖ አይደለም። ሁለት እኩያሞች ሰዎች ሕያዎች የሚያደርጉት ዳያሎግ ሆኖ አግኝቼዋለሁ። ሌላ አሁን ከውይይቱ የተነሳ ህግ እየተባለ ነገር አለ። ይሄ ያው አዲስ አበባ ዩኒቨርሲቲ ነው የሚያስታውሰኝ። ብዙ ባልናገር ይሻላል። እኔ የማይገባኝ ነገር ያለው እንዲህ ያለውን ገጸ ባህሪው እንዲህ መሆን አለበት ምናምን ማንን ለመተቸት አይደለም። ግን የሚገርም ትልልቅ ድርሳናት ሲወጡ አውሮፓ ውስጥ ይሄ ተብሏል። የሳርተ ኖዚያ ሲወጣም ይሄን የተባለው ከሌ ሲወጣም ይሄን ብዙ መጥቀስ ይቻላል እና እሱን እንተው። ሌላ የዚህ ሳይንስ አቀራረብ ችግሩ የሰውን የከበረ መንፈስ ማሳየት ይከብደዋል። እንደውም ያለንን የስሜት ቀለም ያጠወልጋል፣ ይደበዝዛል። ሙሉ የሆነ የሰው ልጅ ጠባይ ለመረዳት ከሳይንስ ባሻገር መሄድ ይኖርብናል። ማለትም ሰውን ከነ ስሜቱ፣ ከነ ፍላጎቱ፣ ከነ ምኞቱ፣ ከነ ደመነፍሳዊ እንቅስቃሴውና በመጨረሻም እንደ ሳይኮሎጂካል የሰውን ሳይኮሎጂካል ሪያክሽን ለመዘገብ መሞከር ይኖርበታል። ይሄ መጽሐፍ እኔ ይሄንን አድርጓል ነው ሞክሯል፣ ሰውን ቶታሊቲ ለማቅረብ። አለበለዚያ ይሄ ሳይንቲዝሙ ይሄ ሶሻል ሳይንስ ላይ እዚህ ሀገር እንደምናየው አይነት አለ። አንድ ጸሐፊ ምን ይላል? ለምሳሌ ሳይንስ እንሰራለን የሚሉ ጎበዞች ቢራቢሮ ቢያገኙ መጀመሪያ ይገሏታል። ከዛ ቢራቢሮዋን ኤስቴቲካሊ ኤንጆይ ከማድረግ ክንፏን ይለቁታል። የእግሯ ቁመት ልክ ነው፣ እንደዛ ነው። ይሄ የተሰራው በእንደዚህ አይነት ሞድ አይደለም፣ መንፈስ ስላልሆነ በጣም ደስ ብሎኛል። የዛሬ 200 ዓመት ገደማ ዮሐን ጊዮርግ ሀመን የተባለ የጀርመን ፈላስፋ ጸሐፊ ነው፣ ፍልስፍና አይወድም ሰውየው። አንድ የምትገርም ነገር አነጋገር ይዛል ለዚህ መጽሐፍ ገለጻ ላይ ምን ይላል? The language of nature is not mathematics. God is a poet, not a geometry ይላል። እኔ እንደምረዳው ከሆነ ዶክተር ዳዊት እግዚአብሔር በመጀመሪያ ሳይኮሎጂስት በኋላ ፈላስፋ ነው ብሎ ያምናል ብዬ ያገኘሁት። መጽሐፉ የሰውን ልጅ ለመረዳት ይሞክራል። የሰውን ልጅ መረዳት ማለት ደግሞ
ይነግረን ደጋግሞ ራስንም መረዳት ነው። ሴቷን ለመረዳት ወጣቱን ለመረዳት በምንሄድበት ጊዜ አስተማሪውን ለመረዳት የተወሰነ ሰልፍ አንደርስታንዲንግ አለ። ኦል አንደርስታንዲንግ ኦፍ ኤኒቲንግ ዋትኤቨር ኢዝ ሰልፍ አንደርስታንዲንግ ካለ በኋላ ፊሎሶፊካሊ አቀራረቡ ምንድነው? ስፔኩሌሽንም አለ። ስፔኩላር የሚለው አታይ ነገር አለ እንጂ ነገሮችን እንደው ህግጋት እያወጣ የሚንቀሳቀስ ጽሁፍ ነው ስላላገኙት በጣም ደስ ብሎኛል። አንድ በአውሮፓ ብዙ ጊዜ የሚነገር ተምሳሌት አለ። 3 ሰዎች ይወሰዳሉ፣ ገበያ ይሄዳሉ። 3ቱ አንደኛው ለመሸጥም ሄደው፣ ሁለተኛው ለመግዛትም ሄደው፣ ሶስተኛው ገበያውን ዝም ብሎ ለማየት ኮንቴምፕሌት ለማድረግና ለመመልከት የሚሄደው። ይሄ መጽሐፍ 3ኛውን ድርሻ ያዘ ይመስለኛል። የሰውን ሳጋ የሰውን ድራማ የሚመለከት ነው። ዝም ብሎ እና ፊኖሜኖሎጂካሊ ያቀረበ ማለት ነው።